ያው ትንሽ አብዝታብኛለች። እንደምን አመሻችሁ ክቡራንና ክቡራት፣ ጥሪ የተደረገላችሁ እንግዶች፣ ቤተሰቦቼ፣ ጓደኞቼ እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንደመቲ ብዙ ንግግር አልችልም፣ ግን እሞክራለሁ። ዛሬ ማታ እንግዲህ ልቤን በአንድ በኩል በሐዘን በሌላ በኩል ደግሞ በምስጋና የተሞላ ነው። ይህም የሆነበት ምክንያት እንግዲህ በቅርቡ በተከታታይ የስራ ባልደረቦቻችንን ነፃነት ወርቅነህን እንዲሁም የውበት ባለሙያ የሆነችውን ትርሃስን አሁን ደግሞ በቅርቡ የኢቢኤስ ባለቤትና መስራች የሆነውን አማን ፈዛጽዮንን በህይወት እንግዲህ አጥተናቸዋል። ለዚህ እንግዲህ አንድ ደቂቃ የህሊና ጸሎት እንድናደርግ እናንተን ጠይቃለሁ። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኖርልን። እንግዲህ ከአንድ ዓመት በፊት ቆይታ ከአምለሰት ጋርን ስንጀምር በልቤ ውስጥ አንድ ትንሽዬ ራዕይ ነበረች። ሰዎች በነፃነት ሆነው የሚነጋገሩበት፣ ትርክቶችን በትርጉም የሚጋሩበት፣ ህይወትን በሐቀኝነት የምንማማርበት፣ ልብ ወደ ልብ የሚደርስበት መድረክን መፍጠር የኔም ራዕይ የኔም ፍላጎት እሱ ነበርና ይህ የመጀመሪያው ዓመት እንደምታስቡት ያው ቀላል አይደለም። አንድ ነገር ሲጀመር ብዙ ፈተና፣ ብዙ ድካም፣ ብዙ ደግሞ ጥርጣሬም ነበር። ነገር ግን እምነት ያጸናል፣ እምነት ያበረታል። እምነት ለዚህ እንደሚያበቃ፣ ትዕግስትም እንደሚያሸንፍ፣ ጥረት እንደሚያበረታም እኔም እንግዶቼም ተመልካቾቼም ተምረናል። በዚህ ዓመት የመቋቋም፣ ራስን የማሸነፍ፣ በትዳር የመጽናት፣ የስራ ስኬት፣ የአመራር ክህሎት የተለያዩ ሀሳቦችን አንስተናል ከእንግዶቼ ጋር። እንግዶቼ በእውነት እናንተ ይህንን መድረክ አምናችሁ ታሪካችሁን፣ እውነታችሁን፣ ሀቃችሁን ምንም ሳሰስቱ ስላጋራችሁኝ እጅግ በጣም አድርጌ አመሰግናለሁ። የእውነት ከልብ ወደ ልብ ነበር የምናወራው። ይህንን እኔ መሰክራለሁ። ወዳጆቼና ደግሞ ደጋፊዎቼ በአንድ ዓመት ውስጥ ከግማሽ ሚሊዮን በላይ ቤተሰብ መስርተናል። እናንተንም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሌላው የጀርባ አጥንቶች የማያ ፕሮዳክሽን ባልደረቦቼ፣ ፕሮዳክሽን ያው የቲም ወርክ ነው አይደል የሚባለው። ያለ እናንተ፣ ያለ ድምፅ፣ ያለ ምስል፣ ያለ ኤዲቲንግ፣ ያለ ዲዛይን፣ ያለ ሶሻል ሚዲያ ማናጀር ይሄ ምንም አይሆንም እና ብዙ የጽዳት፣ የሹፌር ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። ያለ እናንተ ምንም አይሆንም ነበር። ለስፖንሰሮቻችንና አጋሮቻችን ድጋፋችሁ፣ መተማመናችሁ፣ ትብብራችሁ ይህንን መድረክ እውን አድርጎታል። በጋራ እሴት ላይ የተመሰረተ አጋርነት ዘላቂ ተጽዕኖ ይፈጥራልና እናንተንም እጅግ በጣም አድርጌ አመሰግናለሁ። በተለይም ዳሽን ባንክ ከጅማሮ ጀምሮ እስካሁን ድረስ ስፖንሰሮቻችን በመሆን ድጋፍ አድርጎልናልና እጅግ በጣም አድርገን እናመሰግናለን። ሌላው ልዩ ምስጋና ለቤተሰቦቼ፣ ለባለቤቴ፣ ለልጆቼ፣ ለቤተሰቦቼ የህይወቴ መሰረቶች እናንተ ናችሁ። ለመኖሬ ለመቆሜ ድጋፌ እናንተ ናችሁና ከልብ አመሰግናለሁ። መልካም አንደኛ ዓመት ለቆይታ ከአምለሰት ጋር ፕሮግራም። እግዚአብሔር ይመስገን ሁሉ የሆነው በእርሱ ነው። እጅግ በጣም አድርጌ አመሰግናለሁ።